በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር በሀብት ስቦ በረድኤት አቅርቦ የቸርነቱን ሥራ ስለሰራልን በጎውን ነገር ሁሉ ስላደረገልን ስሙ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ጻድቃን ረድኤታቸውና በረከታቸው ከእኛ ጋር ይሁን። ብፁዕ አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ መምህራችን ወላዲ አእላፍ የኔታ ነጥቃ ጥበብ በደብረ ልዑላን መድኃኔ ዓለም የድጓ መምህር፣ ብዙ ሊቃውንትን ያፈሩ የደብራችን የድጓ መምህር ልብሰ ወርቅ፣ ሌላም የድጓ መምህር አሉ፣ መምህር ዳዊት። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መነኮሳትና መነኮሳያት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? እንዴት ሰነበታችሁ? እንዴት አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ምሕረቱንና ይቅርታውን አድሎ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በሰላም ያደረሰን አምላክ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ትመስል መንግሥተ ሰማያት መድፍነ ዘው ውስተ ገራይት ወረኪቦ ብእሲ ሀብአ ውስተ ገራይቱ። መንግሥተ ሰማያት በእርሻ መካከል የተሰወረ ገንዘብን ትመስላለች። የማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ መንግሥተ ሰማያት በእርሻ መካከል የተሰወረ ገንዘብን ውድ ገንዘብን ትመስላለች። ወይም የተሰወረ ገንዘብ በሚል ርዕስ ነው የምንማማረው። የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያስተማራቸው ለቅዱሳን ሐዋርያት ነው። ምሳሌ መስሎ አስተምሯቸዋል። ያንን ያደረገበት ምክንያት ምሳሌ ካጋንንት እንዲሰወር ማለት የንጉሥ ምስጢር ሊሰሙ የሚገባቸው የንጉሥ ባለሟሎች ብቻ ናቸው። ምስጢር ሊሰሙ የሚገባቸው የተመረጡ። የንጉሥን አዋጅ መጀመሪያ በቤተ መንግሥት ወዳጅ የሆኑ ይሰሙታል። ከዚያ በኋላ እንደሚገባው ለሰው ይነገራል። የእግዚአብሔር የመንግሥቱ አዋጅ ወንጌል ቃለ እግዚአብሔር ነው። እኔ የዚህ ዘመን ሰው አንድ ሰው በተንቀሳቀሰ ቁጥር ልቡ ተሰርቆ ሰይፍ ቢመጣ እኮ ጥላችሁ ነው የምትሮጡት። ምን ሆናችሁ ነው? የምናገረው እኮ የክርስቶስን ቃል ነው። እየተቆጣዋችሁ እንዳይሆን እንጂ ሐሳባችሁን ከቃሉ ጋር አድርጉት። ዲያብሎስ በጣም ተንኮለኛ ነው። ከተንኮሉ መካከል አንዱ የሰውን ትኩረት መስረቅ